ይባርካችሁ ሰሪም ስለምትመጡ ሁላችሁ ጌታ ይባረክ አሜን። ጌታ ደግሞ በዚህ አለ። በዚህ ሳምንት ብዙ መልካም ነገሮች እግዚአብሔር አድርጎልናል አሜን። ስንቶቻችሁ ደስ ብሏችኋል? ጌታ ይባረክ አሜን 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 አሜን። ጌታ የተመሰገነ ይሁን። ብዙ መልካም ነገሮች ምንጭ እግዚአብሔር ነው። መልካም ክፉ ወሬ በበዛበት ዘመን ክፉ ነገር በሚጠባበቅ ዘመን መልካም ነገሮችን መስማት ከጌታ የተነሳ ብቻ እግዚአብሔር ሲፈቅድ ይገርማችኋል። እንደዚህ አይነት ነገሮች ቀላል ይመስሉናል። በጣም 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 የእግዚአብሔር ፈቃድ ብቻ ሲሆንና የእግዚአብሔር መልካምነት ሲጨመርበት ብቻ ነው ነገር ነው። ጌታ የተመሰገነ ይሁን እና በዚህ አጋጣሚ እንኳን ደስ ያላችሁ በሏችሁ እስቲ እንኳን ደስ ያላችሁ። ጌታ የተመሰገነ ይሁን። በጣም ነው እግዚአብሔር ልባችንን ሞቅ ያደረገው። ሳምንቱን ሙሉ በቃ በዛ መንፈስ ላይ የሰነበት ነው። ጌታን እየባረክን የሰነበት ነው። ጌታ የተመሰገነ ይሁን። በዚህ መካከል ደግሞ አብራችሁ ስትጸልዩ የነበሩ ወገኖች በሙሉ እህቶቻችን፣ ወንድሞቻችን ሰርዬ እግዚአብሔር ብርክ ያርግሽ በጣም በጣም ትጸልይ ነበርና እግዚአብሔር ይባርካችሁ ሁላችሁም። በእውነት ጌታ ይባርካችሁ። በጣም ብዙ ጸልይ ነበር። ምክንያቱም ለመልካም ነገር እንዲበቁ ልጆቻችን ብዙ አይነት ውጥንቀት አለ፣ ብዙ አይነት ፈተና አለ፣ ብዙ አይነት ፕሬሸር አለ፣ ስትረስ የሚያደርግ ነገር አለ፣ ውሳኔን የሚያስቀይር ብዙ ነገር አለ አይደል እንዴ? ውሳኔን የሚያስቀይር ነገራችንን የሚያስቀይር መንገዳችንን የሚያስት ብዙ ነገር ባለበት በዚህ ዘመን እግዚአብሔር አምላክ ሲረዳ ብቻ ነው እንደ አይነት ነገሮች የሚከናወኑት። ጌታ የተመሰገነ ይሁን። ክብሩን እግዚአብሔር ይውሰድ። ያ በጣም ደስ ብሎናል። መጽሐፍ ቅዱስ ሲናገር እግዚአብሔር ደስ ይበል ይላል። እግዚአብሔር ደስ ይበል ይላል እና ወረድ ብሎ ደግሞ የልብህን መሻት ይሰጣል። እግዚአብሔር ይመስገን። በእግዚአብሔር ደስ ይበል የልብህን መሻት ይላል። ጌታ የተመሰገነ ይሁን። የሰውን የልብ መሻት ማን ሊሞላው ይችላል? እንደ እውነት ለመናገር በጣም የሚወዱን ሰዎች እኮ ሊሞሉት አይችሉም። እግዚአብሔር የተመሰገነ ይሁን። እንደ ልብን የሚያውቀው የልብን የሚረዳ እግዚአብሔር የተመሰገነ ይሁን። በጣም እያንዳንዳችን አሁን መሻትን ያውን እንደ ዲሞግራፈር ዝም ብዬ ዴታ በሰበስብ ምንድን ነው አንቺ የምትፈልጊው ብለን ብንሰበስብ ከ5 ከ10 ሰው ከዚህ ውስጥ 1000 ነገር ነው የምናወጣው። 1000 ነገር ነው የምናወጣው። ብዙ ነገር ነው የምናወጣው። ከልጆቻችን በሰበስቡ መዓት ነገር ነው። እኔ ልጆች ሲወጡ ጠይቃቸዋለሁ ምንድነው መሆን የምትፈልጉት እያልኩ ሁሌ ጠይቃቸዋለሁ፣ ቻሌንጅ አደርጋቸዋለሁ እና አንዳንዶች አልወሰንም ይሉኛል፣ አንዳንዶቹ እንደዚህ ነኝ ይሉኛል፣ አንዳንዶቹ ደግሞ ካርዲዮሎጂስት ሆናሉ ይሉኛል፣ አንዳንዶቹ ፔዲያትሪሻን ሆናሉ። ጌታ ይባረክ አሜን። ጌታ ይባረክ እና እንደሱን እንደውም ሰብሰብ አድርጌ አንድ ፕሮግራም እሰራለሁ ብያለሁ በሱ ዙሪያ ከልጆቹ ጋር እግዚአብሔር እግዚአብሔር ይመስገን አሜን። በጣም ስለምንወዳቸው ማለት ነው። እንደዚህ ይሆናሉ ይሉኛል፣ አንዳንዶች ሎየር ነው መሆኑ ይሉኛል፣ አንዳንዶች ዶክተር ሆናሉ ይሉኛል። ጌታን ባርካለሁ። አቤት የዚህ ሁሉ ልብ መሻት በዚህ ሁሉ ውስጥ ያለ እግዚአብሔር መልካም አይደል እንዴ? በዚህ ሁሉ ውስጥ ግን ማን አለ? የልብን መሻት የሚሰጥ እግዚአብሔር አለ። ጌታ የተመሰገነ ይሁን። ሃሌሉያ። ብዙ ልጆች በቃ ሳናደግ እንደዚህ አይነት ሚስት ነው የምናገባው፣ እንደዚህ አይነት ባል ነው የማገባው አይደል? ጌታ ይባል። እኮ መልካም ነው፣ ክፋት የለውም። መጽሐፍ ቅዱስ ሲናገር መፈለግንና ማድረግን በሰው ልብ ውስጥ አስቀመጥኩ። ማን ያስቀመጠው? እግዚአብሔር። ሃሌሉያ። ሰው ለምን ፈለገ አይባል፣ መፈለግ ከእግዚአብሔር ስለሆነ ማለት ነው። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን እና ያንን ፍላጎት ግን ሚት የሚያደርግ ነው እግዚአብሔር አለ። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። ሃሌሉያ ሃሌሉያ። እና ሲዮንዬና ኔታንዬ ጌታ ይባርካችሁ። እግዚአብሔር ይባረክ። ሲያጨብጭቡላችሁ አንድ ጊዜ ሃሌሉያ። ጌታ ይባረክ። ደስ ብሎናል። ጌታ የተመሰገነ ጎጁ ስለመጣው ጌታ ይባረክ። ሃሌሉያ። እኔ በከተማ ቢኖር እሱ ነበር የሚቀውጠው። ጌታ ይባረክ። አሁን ተገኝተሃል። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። እና ፎቶውን ለጠፍኩላቸው እና የኤልደር ሚቲንግ ነበር በዛ ቀን
እና እቺን ፎቶ የስናፕሻት አድርጌ የተወሰኑትን ሶሪ ጋይስ እኔ የለር ሚቲንግ መግባት አልችልም እና እነዚህ ወገኖችን ብዬ ላኩላቸው ማለት ነው። አንድ ፒክቸር ነው የላኩት ነው ወዲያውኑ ጎጆ የነበረው ኦሃዮ ነበር ክሊቭላንድ እና በምን ፍጥነት ለሃይዲ ለነገራት አላውቅም ሃይዲ ወዲያውኑ 2 ሚኒትም አልቆየም እኮ ወዲያውኑ ደወለችና የት ነው ያለው አሁን መምጣት ፈልጋለሁ እኔ ያለንበትን ስነግራት እኔ እዛው አካባቢም ያለች መሰለኝ እንዴት ልታውቅ እንደቻለ በፍጥነት ከቻለችና it makes the whole environment surprising እንዲሆን በጣም በቃ ተባረከ እንዲሆንና ጌታ ይባርክ ለወጁና ጀምጀም ጌታ ይባረክ አሜን። ሰው ደስ ከሚላቸው ጋር ደስ ይበላችሁ ይላል። እግዚአብሔር ይባረክ። ደስ ሰዎች እንዲላቸው መስራት የኛ ስራ ነው። እንደ ክርስቲያን ሰዎች ደስ እንዲላቸው በእውነት እግዚአብሔር በቃ እንዲደምቅላቸው እንዲያምርላቸው አይደል? ጌታ ይባርካቸው። እግዚአብሔር ይመስገን እና ብዙ ነገሮችን በዚህ ሁኔታ የተሳተፉ ብዙ ሰዎች ወገኖች አሉ። ጌታ ይባረክ። ከዛም ያሉ አሉ እነ ሐሴት እነ ደሴት እነ ባካል አሉ። ወንድማችን ዴቭ አለ። ጌታ ይባርክ። ዴቪዬን እግዚአብሔር ይባርክ። በጣም we love you ዴቪዬ you are amazing it's so sweet እውነት ጌታ ይባርክ። ተባረክ። በቃ የሚገርመው ነገር በቃ ምንም ነገር በዛ ሰዓት የተነገረበን ሰዓት ማታ ሆኖ አልነገረንም። ኔታን እንደኔና ለዲ ባጋጣሚ ሆኖ ማለት ያው ለኛንም ሰርፕራይዝ ሊያረግን ነው መሰል ከዛ ባጋጣሚ እኔና ዲ ምንድነው ዲ ምንድነው እኔ የሐኪም ቀጠሮ አለኝ ብሎ ወጣ። እኔ ደግሞ ባጋጣሚ ስብሰባ ያደረገና ከዛ በቃ ያንን የምታዩትን ያማረ ነገር ያደረግነው ጌታ የተመሰገነ ይሁን። በቃ ዋጋ እየተከፈለ ነው። ጌታ ይባረክ እና ሰዎች ደስ ከሚላቸው እንዲላቸው መትጋት ጌታ የተመሰገነ ይሁን። ይሄ ከጌታ የተነሳ ነው። እግዚአብሔር ይባርክ። ዴቪዬ እንወድሃለን። ያንተን ደግሞ ያው ቀድመ ከአንድ ዓመት በፊት ስለምታሳውቀን ሃሌሉያ ጌታ ይባረክ። ሃሌሉያ ይሄ ሁላችን አኔ በቸርች ነው የምናዘጋጀው። ያ ጌታ የተመሰገነ ይሁን። ደግሞ ይሆናል እግዚአብሔር ይሆናል። ሃሌሉያ እኔ አሁን ዘምራለሁ ይሆንልናል ብለ ጌታ ይባረክ። እግዚአብሔር ያደርገዋል። ውብ የሆነ ነገር ያደርጋል። እግዚአብሔር መልካም ነው። ይኸው እነዚህ ወንድም በጣም ስንታወቃቸው ጽይንም እኔ ትምህርት ቤት አገኝቻት አንቺ ብዬ እና አገኘኋት። እኔ የቴሴሮ ሰራል ሳለት ማረሳ ስትመጣ ምን ነበር ያልኩሽ? በቃ እኔና ወጁ ቲቪ ልኮልኝ የሆነ ቪዲዮ ላይ አይቻል ነበር። ቪዲዮ ላይ ልኮልኝ አንቺ እኔ ያቀሻለሁ ስላት በቃ ደነገጠች። ምንድነው ማለት ከዛ በኋላ እግዚአብሔር ይመስገን እና ኔታንንም ያው እንዴት እንደምናውቀው ታውቃላችሁ። እና እግዚአብሔር ስራውን ሲሰራ ስራው ድንቅ አይደል? የሚገርም ነው። ከየት እኮ እንደሚያገጣጥ አሜን። የኔ ጌታ ሁሉን እግዚአብሔር ይወስድ። አሜን። እግዚአብሔር ይባረክ። ሁላችንንም እንደዚህ በአጋጣሚ የመሰለን ነገር ጌታ ግን በእግዚአብሔር ዓላማ ላይ ለምንድን ነው ይሄን ሁሉ ማወራ አላውቅም። ዘምር ዝም ብላ አትሉ። ደስ ያለው ይላል። እግዚአብሔር ይባረክ። ግን ደስ ስላለን ነው። ጌታ ይባረክ። ሃሌሉያ እንወዳችኋለን። ጌታ የተመሰገነ ይሁን። ጌታ ይባረክ እና አንድ ቃል አንብብላችሁና እንጸልይና እናመልካለን። ጌታ ይባረክ። ዛሬ በደንብ እናመልካለን። ዛሬ በመካከላችን ሰንበትም ካለፈ በኋላ ይላል እንግዲህ መግደላዊት ማርያም፣ የያዕቆብ እናት ማርያም ሰሎሞን መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበረ። ድንጋዩም እጅግ ትልቅ ነበረና አሻቅበውም አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁን? ተነስቷል፣ በዚህ የለም፣ እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ
ንገራቸው አላቸው። እግዚአብሔር ይባረክ። እኔ እዚህ ጋር የምፈልገው በጣም የምወደው ነገር ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይሉና ይሄዱ ነበር ይላል። እኔ መንከባለሉ አይደለም የገረመኝ ድንጋዩ እንዳለ አውቀው ከቤት መሄዳቸው እና እግዚአብሔር አንዳንድ ጊዜ በቃ ምንም እንኳን ክፋት እያለ የኛን እርምጃ ግን ይፈልገዋል። እግዚአብሔር ይባረክ። ከቤት ተነስተው ምን አስኬዳቸው? ድንጋይ እንደተዘጋ አውቀዋል። ያን ድንጋይ አይችሉት ሴቶች ናቸው። ግን ለማንኛውም ብለው ድምብለው ለማንኛውም አይደል ሽቶ ደግሞ ገዙ ይላል። ገዝተዋል። በቃ ፐርፐስፉሊ በቃ ተከፈተም አልተከፈተም እድላችንን እንሞክር ብለው ሄዱ ይላል። እና በጣም በሚገርመው ሁኔታ ይሄ ነገር ጌታ ኢየሱስ ክርስቶስ ሃሌሉያ ድንቅ አድርጎ ጠበቃቸው። ምኑ መሰላቸው? መነሳቱን የዛሬ ሳምንት አውርተናል። እሱ ድንቅ ነገር ነው። መቼም ሁሌም እናወራለን፣ የሚሰበክ ነገር ነው። በጣም ደግሞ የገረመኝ ድንጋዩ መንከባለሉ ይገርመኛል። እግዚአብሔር ይባረክ። እሱ ከመቃብር ስፍራ ሲሄድ እሱ እንግዲህ በመላክ እንግዲህ ይችላል፣ ሁሉ በእርሱ ነው፣ ሁሉም ማድረግ ይችላል። ድንጋዩን ሳያንከባለል መሄድ ይችላል አይደል እንዴ? ምንም ሳያደርግ ግን እኒህ ሰዎች ሃሌሉያ በቃ እንዲከፋቸው አይፈልግም። ጌታ ይባረክ። ሃሌሉያ ዙር አድርጎ ድንጋዩን ጠበቃቸው። ጌታ ይባረክ። ሃሌሉያ ዛሬ ከፊታችን ያለ እውነቴን ነው የምነግራችሁ። ጌታ ይባረክ። የትኛውም አይነት ችግር ቢኖር ጌታ ይባረክ ድንጋይ የሆነብን በቃ አቅም ያሳጣ ይሄ ነገር በቃ ተዘግቷል፣ ተቆልፏል። ሃሌሉያ ያለው ነገር ቢኖር በጌታ በኢየሱስ በእውነት ነው የምነግራችሁ እግዚአብሔር ያንከባልለዋል። እግዚአብሔር ያንከባልለዋል። አሁን እኔ ከኔ ጋር እንደኔ እንጸልያለን። ጌታ ይባረክ። ሃሌሉያ እግዚአብሔር በቃ አሁን ውስጣችሁ ላይ የተሸከመው እኔ አሁን አለኝ። ጌታ ይባረክ። በጣም ሁሌ የምፈልገው ነገር በአስፓየር የማደርገው ነገር ይሄ ድንጋይ የሆነብኝ ነገር በቃ ሃሌሉያ ማን ነው ይሄን ነገር የሚከፍትልኝ ብዬ የማያስጨንቀኝ ብዙ ጉዳዮች ነበሩ። ደግሞም አሁንም አለኝ። ኢየሱስ ጌታ ሃሌሉያ። መጽሐፍ ቅዱስ ምክንያቱም ምንድነው ከክብር ወደ ክብር ትሸጋገራላችሁ ስለሚል እግዚአብሔር አምላክ ከዛኛው ላይ ካለ ክብር ላይ ተቀምጠን እዚህ ጋር ደግሞ ሌላ ክብር የለኝም አይልም። እግዚአብሔር ሌላ ክብር ያዘጋጃል። እግዚአብሔር ይባረክ። እና ፊት ለፊት ላይ ልትሻገሩ ስትሉ ግን የሆነ ድንጋይ የሆነ ነገር አለ። የሆነ ድንጋይ የሥራ ጉዳይ ከሆነ ድንጋይ ሆኖ የቆመ ሰው ያለ እግዚአብሔር ይባረክ በቃ የዘጋ ሃሌሉያ አሜን። የጤና ጉዳይ ከሆነ ድንጋይ ሆኖ ጤናን ያበላሻል። የትዳር ጉዳይ ከሆነ ደግሞ ሃሌሉያ ጌታ ይባረክ በቃ የተዘጋ ነገር የሆነ ነገር አለ አይደል? ጌታ ይባረክ። እግዚአብሔርን ዛሬ በዚህ መንፈስ ሆነን እግዚአብሔር ያንከባልለዋል። እውነቴን ነው የምነግራቸው እግዚአብሔር ያንከባልለዋል። ለምን መሰላችሁ? የነሱ ያዩት ጌታ ኢየሱስ ያየው የነሱ ኢኖሰንት ስፒሪት ነው። እነሱ እንዴት ጌታን እንደሚወዱት ያዩት በቃ እንዴት ጌታን እንደሚፈልጉት እንዴት በቃ እንደሚሹት ያውቃል። እና ዲስአፖይንት ሊያደርጋቸው አልፈለገም። ጌታ ይባረክ። እግዚአብሔር ዲስአፖይንት ሊያደርግ አይፈልግም። በይልኝ በእናቴ እግዚአብሔር ዲስአፖይንት አያደርግም። እግዚአብሔር ይባረክ። ሃሌሉያ በእውነት ነው የምነግርህ። በቃ ዲስአፖይንት አያደርግም እግዚአብሔር። በቃ ዲስአፖይንት ማድረግ አይወድም እግዚአብሔር። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? በእግዚአብሔር ደስ ይበልህ። ቅድም ስንል ነበር የልብህን መሻት ሰጣለሁ። እግዚአብሔር ይባረክ። እግዚአብሔር ሚት ማድረግ ይችላል። እግዚአብሔር ይባረክ። ዲስአፖይንትመንትን ማንሳት ይችላል። ጌታ ይባረክ። ብዙ ምንመኘውን ነገር እግዚአብሔር አድርጎ ታይተናል። በእውነት ነው የምነግራችሁ በዚህ ዓመት በጣም ድንጋይ ሆኖብን ባለፈው ሰብቻችኋለሁ። እግዚአብሔር ይባረክ። 13 ዓመት ሙሉ ድንጋይ የሆነብን ጉዳይ ነበረ። እግዚአብሔር ገለል አደረገው። እግዚአብሔር ይባረክ። ሃሌሉያ እውነቴን ነው የምነግራችሁ እግዚአብሔር አነሳው። ጌታ ይባረክ። እግዚአብሔር ድንጋይ የሆነውን ነገር ያነሳል። ጌታ ይባረክ። ያንከባልላል። እግዚአብሔር ይባረክ። በቃ መከራ የሆነብንን ነገር ከላያችን ማንሳት የእሱ ፈቃድ ነው። ጌታ ይባረክ። ምክንያቱም እሱ መልካም ስለሆነ ጠዋት ማታ ስሙን የምንጠራው ጌታ ሃሌሉያ በቃ እሱ መልካም ሃሌሉያ ይንከባልልልሃል። በሉልኝ ካጠገባችሁ ያለው ይንከባልልልሃል። እግዚአብሔር ይባረክ። መንከባለሉ አይቀርም። ጌታ ይባረክ። እግዚአብሔር ይባረክ። ይሄዳል። እግዚአብሔር ይባረክ። ጌታ ይባረክ። ደግሞ ጥሩ ነገር ነው። ደስ ይላል እኮ እግዚአብሔር ይባረክ። ለምን መሰላችሁ? ሁሉ ጊዜ ከፕሮብለማችን ጋር እንድንቆይ የእግዚአብሔር ፈቃድ ስላልሆነ ከችግራችን ጋር እንድንቆይ እንድንሰነበት እንድንኖር አይፈልግም። ጌታ ይባረክ።
በጣም ብዙ ጊዜ መጽሐፍ ቅዱስ ላይ በጣም ቻሌንጅ የሚያደርገኝ የዮሴፍን ታሪክ ብታዩ 13 ዓመት ሙሉ እስር ቤት ከተቱት ይላል። ከዛ በ13ኛው ዓመት ላይ አስቸኮሉት የሚል ቃል አለ። እግዚአብሔር ይባረክ። አስቸኮሉት ይላል። ያው ተንከባለለለት ያቆየበት ያ በፎልስሊ አኪውዝ የሆነበት ጉዳይ ተንከባለለ። ጌታ ይባረክ። ከዛ በኋላ ያው እግዚአብሔር ያደረገውን ታውቃላችሁ። ጌታ ይባረክ። እንደውም ከዛ ምድር ላይ ጠቅላይ ሚኒስቴር እስከሚሆን ድረስ በዛ ሁሉ ያ እንደው ሰይጣን የበላበትን ዘመን ሁሉ ሃሌሉያ ዘመኑን የተወሰደበትን ዘመን ሁሉ የሚክስ ኃይልና በረከት ጸጋ ከሱ ላይ ከላይ ተለቀቀ። ጌታ የተመሰገነ ይሁን። ዛሬ ይንከባለልልሃል። የሥራ ደጃፍ ነው ይንከባለላል። ጌታ ይባረክ። የገንዘብ ጉዳይ ነው ፋይናንስ ነው እግዚአብሔር ያንከባልለዋል። ጌታ ይባረክ። እኔ ምስክር ነኝ። በእውነት ነው የምነግራችሁ። እግዚአብሔር ይባረክ። የጤና ጉዳይ ነው ያንከባልላል። እግዚአብሔር ይባረክ። ሃሌሉያ። ምንም የልጆች ጉዳይ ነው ያስጨነቀን ጠዋትና ማታ እንቅልፍ የነሳን ሃሌሉያ። ልጄ ምን ትሆን ይሆን? ሃሌሉያ አሜን አሜን። ስንቱን አንከባሉ አይተናል። ጌታ ኢየሱስ ይባረክ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። እንደው ምናልባት ይሄንን ምስክርነት ኔታን ቢመሰክር ደስ ይለኝ ነበር፣ ግን ኔታን አሁን እድል ስላልተሰጠው ጌታ ይባረክ። ስለ ኔታን ስለዚህ ጉዳይ ጌታን የባረክን ነበር አይደለም? በጣም የተባረክን ነበር፣ እንጸልይ ነበር። ግን አንዱ ሰሞኑን ደግሞ እግዚአብሔር በጾምና በጸሎት ሆነን ስለ ኔታን የሥራ በር እንጸልይ ነበር። ጌታ ይባረክ። እግዚአብሔር ይባረክ። እሱንም እግዚአብሔር አንከባለለው። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ሃሌሉያ። አሁን በሚቀጥለው 2 ሳምንት ወይ አንድ ወር ባልሞላ እግዚአብሔር በቃ ትልቅ የሥራ በር ከፍቶለት እግዚአብሔር አምላክ ይባረክ። ሃሌሉያ ይጀምራል። ጌታ ይባረክ። ክብር ለእግዚአብሔር ይሁን። እስቲ ለጌታ ለይታ ጭብጨባ። ጌታ ይባረክ። ሃሌሉያ። ጌታ ይባረክ። ሁሉንም ነገር መልካም የሚያደርግ የኔ ጌታ፣ ሁሉን ውብ የሚያደርግ ጌታ ክብሩን ይውሰድ። ምንድነው መሰላችሁ ብዙ ጊዜ ነገሮቻችን ስንቸገር ነው በጣም የምናለቅሰው። ሃሌሉያ። ደስ ሲለን ስንባረክን እንረሳዋለን። በጣም ይሄ የሰው ማይንድ ስለሆነ ግን ማርሳት የለብንም። እግዚአብሔር ይባረክ። እንደ እግዚአብሔር ሰዎች እንደ አስተዋዮች ጌታ ሆይ ይባርካለሁ፣ እንደውም ቦታ ላይ እንደ ድል ስጡኝ፣ ዛሬ መመስከር እፈልጋለሁ ብለን መጠን ሃሌሉያ አሜን። እግዚአብሔር ይባረክ። እውነቴን ነው መመስከር አለብን። ጌታ ይባረክ። ምክንያቱም ሁልጊዜ የተጨነቅንበት ጉዳይ ሲመልስ ለሱ ክብር እንዲሆንለት ጌታ ይባረክ። ዛሬ እስቲ ድንጋይ ይንከባለል ብለን እንጸልይና 1 ደቂቃ ጌታ የተመሰገነ ይሁን። ከዛ በኋላ እናመልካለን። ጌታ ይባረክ። እግዚአብሔር አምላክ ሆይ በዚህ ጉዳይ ላይ ናለኝ። በዚህ ጉዳይ ድንጋይ ሆኖብኝ ትልቅ ድንጋይ ሆኖብኛል። ትልቅ ነገር ሆኖብኛል። የሥራ ጉዳይ ትልቅ ነገር ሆኖብኛል። የጤናዬ ጉዳይ ትልቅ ነገር ሆኖብኛል። ትልቅ ድንጋይ ሆኖብኛል። መንከባለል እግዚአብሔር አምላክ ሆይ አንከባለል። ጌታ ሆይ እባክህን ጌታ ሆይ ጸልያለሁ በሉ ጸልዩ። ጌታ ይባረክ። ሃሌሉያ። ጌታ ሆይ እግዚአብሔር ሆይ ብዙ ጊዜ ጸልያለሁ፣ በቤቴ በብቻዬ ጸልያለሁ። አሁን ግን ደግሞ እግዚአብሔር ሆይ ተስማምቼ ከወንድሞቼ ከእህቶቼ ጋር ሆኜ አብሬ ደግሞ ጸልያለሁ። እግዚአብሔር ሆይ ይሄን ነገር አንከባለል። እግዚአብሔር ሆይ የልጆች ጉዳይ ሊሆን ይችላል፣ የጤና ጉዳይ ሊሆን ይችላል፣ የሥራ ጉዳይ ሊሆን ይችላል። እግዚአብሔር አምላክ ሆይ ከኔ ላይ አንከባለሁ በሉት። እግዚአብሔር አምላክ በዚህ ታሪክ አልታወቅ። እግዚአብሔር ሆይ መታወቂያዬን ቀይረው። አቤቱ እግዚአብሔር አድራሻዬን ቀይረው በሉት። ጌታ ኢየሱስ ይባርክ። ይችላል የኔ ጌታ፣ ታሪክን የሚቀይር የኔ ጌታ፣ ዘመንን የሚቀይር የኔ ጌታ። ሃሌሉያ። ክብር ለእግዚአብሔር ይሁን። አዎ የኔ ጌታ ነው። ያመሰግናል። እግዚአብሔር አምላክ ሆይ እናመሰግናለን። ተራራው ስለተንከባለለ ተመስገን። ሸለቆ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ መልካምነት በቤቱ ስለሆነ ተመስገን። ክብር ሁሉ ለአንተ ይሁን ጌታ ሆይ። አቤቱ እግዚአብሔር አምላክ ሆይ የትኛውም አይነት ሸለቆ የትኛውም አይነት ተራራ የሆነብን ጌታ ሆይ አቤቱ እግዚአብሔር አምላክ ሆይ አላሳልፍ ያለን ጉዳይ አቤቱ እግዚአብሔር ሆይ በዚህ ምክንያት ነው በዛ ምክንያት ነው እያለ እግዚአብሔር ሆይ መውጫ ቀዳዳ ያሳጣን ጉዳይ አቤቱ እግዚአብሔር ሆይ ከኛ አቅም በላይ የሆነው ጉዳይ ይሄ ጉዳይ በኢየሱስ ስም ከላያችን ላይ ይንከባል። በጌታ በኢየሱስ ስም ይነሳ። በጌታ በኢየሱስ ስም የተነሳ ይሁን።
እግዚአብሔር አምላክ ሆይ ያነሰዋል። እውነቴን ነው የምነግራችሁ። ልክ እንደ መግደላዊት ማርያም እግዚአብሔር አምላክ ሰርፕራይዝ አድርገን በሉት። እግዚአብሔር የሰርፕራይዝ አምላክ ነው። ሰርፕራይዝ ያደርጋል። እግዚአብሔር ይባረክ። ሃሌሉያ። ሰዎች ወይ ብቻ አይደለም ሰርፕራይዝ፣ እግዚአብሔር ሰርፕራይዝ ያደርጋል። እግዚአብሔር ይባረክ። በመልካም ስጦታ ሰርፕራይዝ ያደርጋል። እግዚአብሔር አምላክ ሆይ ሰርፕራይዝ አድርገኝ በሉት። እግዚአብሔር አምላክ ሆይ እኔ አመሰግንሃለሁ፣ ባረካለሁ። የኔ ጌታ ክብር ሁሉ ለአንተ ይሁን። ጌታ ሆይ አመሰግንሃለሁ። አንከባልልኝና ሰርፕራይዝ አድርገኝ በሉት። እግዚአብሔር አምላክ ሆይ አንከባለሁ፣ ይህን ጉዳይ ከላይ አንከባለሁ። ጌታ ሆይ እኔ አመሰግንሃለሁ። አንከባልልኝ እግዚአብሔር ሆይ በቃ በዚህ ዘመን አልታወቅ። በቃ ዘመኔ በዚህ አይለቅ። እግዚአብሔር አምላክ ጉልበቴ በዚህ አይለቅ። በቃ አቤቱ እግዚአብሔር አምላክ ሆይ ጸሎት ርዕስ ቀይርልኝ በሉት። ጸሎት ርዕሴ ይቀየር በጌታ በኢየሱስ ስም። ይንከባለል በጌታ በኢየሱስ። ጌታ ሆይ እኔ አመሰግንሃለሁ። ጌታ ሆይ አመሰግንሃለሁ። ይንከባለል ጌታ ሆይ ይሄ ጉዳይ ይንከባለል። አቤቱ ይንከባለል በኢየሱስ ስም። ከላይ ይንከባለል ጌታ ሆይ። እኔ በቃ በዚህ ጸሎት መጸለይ አልፈልግም። በቅቶኛል። ይሄ ነገር መታወቂያ በቅቶኛል። ጌታ ሆይ ትችላለህ። የኔ ጌታ ሁሉን የምታደርግ የኔ ጌታ ሁሉን ቻይ ኤልሻዳይ የሆንክ ጌታ እግዚአብሔር አምላክ ሆይ እኔ አመሰግንሃለሁ። ክብር ሁሉ ለአንተ ይሁን። ሃሌሉያ። የኔ ጌታ አመሰግንሃለሁ። የኔ ጌታ አመሰግንሃለሁ ጌታ ሆይ ስለተንከባለለው ነገር ሁሉ ተመስገን። ክብሩን አንተ ውሰድ የኔ ጌታ እግዚአብሔር አምላክ ሆይ ተመስገን። በነፃነት ልታኖረን ስለወደድክ ጌታ ሆይ አቤቱ እግዚአብሔር ሆይ በነፃነት እንድንኖር ክርስቶስ ነፃ ወጣን እንደሚል ቃል በጌታ በኢየሱስ ክርስቶስም ድንጋይ የሆነብን ሕይወታችን ላይ እንቅፋት የሆነብን አላራምድ ያለን አላሻገር ያለን እንደው አልፈን እንዳናይ የከለከለ በጌታ በኢየሱስ ክርስቶስም አቤቱ እግዚአብሔር ሆይ ስለተንከባለለ አመሰግንሃለሁ። በኢየሱስ ስም ከወንድሞቼ ከእህቶቼ ከኔ ላይ ስለተንከባለለ በኢየሱስ ስም እውነት ነው ጌታ ሆይ የእያንዳንዳችን የልብና ኩላሊት ጥያቄ የምታውቅ የኔ ጌታ በእግዚአብሔር ደስ ይበል የልብህን መሻት ይሰጣል እንደሚለው ቃል በጌታ በኢየሱስ ስም አቤቱ ያስጨነቀንን አንከባለ በጌታ በኢየሱስ ስም ደስ ስለምታሰኘን የደስታ ዘይት ስለሚወርሰን እናመሰግንሃለን። በምስጋና ስለምንቀርብ እናመሰግንሃለን። በዝማሬ ስለምንቀርብ እናመሰግንሃለን። ደግሞ ስለምንመሰክርልህ እናመሰግንሃለን። አዎ እንዲህ ነገር ሆኖ ነበር ደግሞ እግዚአብሔር ከዚህ ነገር አወጣኝ ስለምንል በኢየሱስ ወይም ደግሞ እንዲህ አዲስ ነገር አደረገልኝ በጌታ በኢየሱስ ስም አመሰግንሃለሁ። ክብር ሁሉ ለአንተ ይሁን የኔ ጌታ። ወለልታ ጭብጨባ ለዚህ ጌታ እስቲ ሃሌሉያ። ክብር ለእግዚአብሔር ይሁን። ጌታ ይባረክ። አይዞህ ወንድሜ ተንከባሎልሃል በሉት ከጎንሻለሁ። ሃሌሉያ። ጌታ ይባረክ። ተንከባሎልሻል። እግዚአብሔር ይመስገን። አሜን አሜን። ጌታ ይባረክ። ያንከባልላል። እግዚአብሔር መልካም ነው። ጌታ ይባረክ። በጣም በቃ ደስ ይለኛል። የነሱ እነ ማርታ ጉዳይ በጣም ገረመኝና ምንም ሳያውቁ ነው በቃ ሄዱት። በቃ ምን ብለው ሄዱ? ሽቷቸውን ገዝተው ያውቃሉ ድንጋይ። ሃሌሉያ። ጌታ ይባረክ። እግዚአብሔር ጌታ ገና ሲደርሱ ተንከባሉ አገኙትና ደነገጡ ይላል። ደስ ይላል። ጌታ ይባረክ። ዛሬ ገና ስንደርስ የሚንከባለል ነገር አለ። ኢየሱስ ጌታ ነው። በቃ ስንደርስ ሃሌሉያ። ጌታ ይባረክ። ሃሌሉያ። አልፈራውም ብሎ እግዚአብሔር ይባረክ። አሜን አሜን አሜን። ጌታ ይባረክ። ሃሌሉያ። ጌታ ይባረክ። ብዙ ብንመሰክር ብዙ ምንለዋለን፣ ግን ከጊዜ አንፃር ጌታ ይባረክ። እናመልካለን። ወደ አምልኮ እንሄዳለን። ዛሬ አንድ ፕሮግራም አለን። ጌታ ይባረክ። በዚህ ደግሞ አንድ ወንድሜ እግዚአብሔር ገንዘብ አድርጎ ሰጥቶናል። ለጌታ ክብር አታመጡ? ጌታ ይባረክ። በጣም የምንወደው ቃልዬ እዚህ ቤተክርስቲያን ነው ያደገው። ባይዘወይ ሁላችንም እንደዚህ እንደ ብላቴናዎች እና በጣም ነው የምንወደው የነበረው። በአጋጣሚ በስራ በተለያዩ ጉዳዮች አልተመቸውም። ለረዛም ላለ ጊዜ ከኛ ጋር ማገልገል አልቻለም። አሁንም ራሱ በጣም የቅዳሜ እሑድ ፕሮግራም አለበት።
ግን ጌታ ደግሞ በቃ ድል ሰጥቶት በቃ አይ ከዚህ በኋላ ላመልክ እችላለሁ በየሁለት ወሩም ቢሆን በየወሩም ቢሆን አንድ ጊዜ ከናንተ ጋር ማመልክበት ቅዳሜና እሁድ ስለሚኖረኝ በዛች ጊዜ መጥቼ ትሬኒንግ እናደርጋለን ከዛ እናመልካለን ብሎ በጣም በሚገርማችሁ ነገር ትናንትና ከኛ ጋር ለብዬ አብረን ነበር እኛ ቤት በቃ እስከ ማታ 10 o'clock ድረስ ሲያጠና ሲዘጋጅ በቃ እንጂ በቃ ማታ እንቅልፍ አልወሰደውም በጣም የለጌታ ክብር አታመጡ ጌታ ይባረክ እግዚአብሔር ይባረክ ይሄን መሻት የሚሰጥ እግዚአብሔር አይደል ሃሌሉያ ቁጭ ብሎ እኮ መቀመጥ ይችላል ምን አገባኝ የራሳቸው ጉዳይ ብሎ አይደል እንዴ ይሄንን ፍቅር እግዚአብሔር ይሄንን ፍላጎት ውስጡ የሚያመጣ ጌታ ነው አዎ ለጌታ እናመሰግንሃለን ከጠበቅኩት በላይ ፍቅር ያደረግ ስለዚህ በፊቱ ምስጋናን ሰዋለሁ ተመስገን 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 ይሄ ነው እግዚአብሔር ለኔ የደረሰው ከጠበቅኩት በላይ ፍቅር ያደረገ ስለዚህ በፊቱ ምስጋናን እሰዋለሁ አዎ የኔ ጌታ ተመስገን 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 ምን እላለሁ ምን እላለሁ ምን እላለሁ ምስጋና በዛለሁ ምን እላለሁ ምን እላለሁ ምን እላለሁ ምስጋና በዛለሁ ምን እላለሁ በሉሲ ምን እላለሁ ምን እላለሁ ምን እላለሁ ምስጋና በዛለሁ ሃሌሉያ የኔ ጌታ እናመሰግንሃለን ከፍ በል የኔ ጌታ ተባረክ አሜን ሲንዲሉ በሎሲ ፀሐይ ብትወጣ በስተምስራቅ በኩል ሲመሽባት ደግሞ በስተምዕራብ በኩል ማንም አይገረምም በእነዚህ ድርጊቷ ወግና ልማዷ ነው ከጥንት ፍጥረቷ አንድ ቀን በደቡብ ብትወጣ ሲመሽባት ደግሞ ሰሜንን ነገር ይሆናል ለኔ ግን አምላኬ ከዚህ በላይ አድርጓል ተባለ ሆነ ተደረገ ተሰራልኝ ባለም ያልታወቀ እሱ ነው የመዳኔ ነገር ከሞት መትረፌ አያልቅም ቢነገር ከሞት መትረፌ አያልቅም ከሲኦል መትረፌ አያልቅም ቢነገር ከሲኦል መትረፌ አያልቅም ከሞት መትረፌ አያልቅም ቢነገር ከሞት መትረፌ አያልቅም ስለዚህ እግዚአብሔር የደረሰ ከጠበቅኩት በላይ ድገን ያደረገ ስለዚህ ምስጋናን ሰዋለሁ ተመስገን 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 እላለሁ ተመስገን እላለሁ ስለዚህ ምን እላለሁ ምን እላለሁ
ምን እላለሁ ምን እላለሁ አዎ ምን እላለሁ ምን እላለሁ እግዚአብሔር ይባረክ ምን እላለሁ ክብር 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 ለእግዚአብሔር ይሁን። አዎ ጌታ እናመሰግንሃለን እናመሰግንሃለን። ሃሌሉያ እንዲህ በለው የኔ ጌታ አትገምትም በቃላት አትወሰንም በአእምሮ ስፋት አትገምትም በቃላት አትወሰንም በጠቢባን ጥበብ አንተ ከሁሉ በላይ በላይ አንተ ከሁሉ አንተ ከሁሉ በላይ በላይ አንተ ከሁሉ አንተ በላይ በላይ አንተ ከሁሉ አንተ ከሁሉ በላይ ሲሞላ ዘምሬ ሲጎላ ላለቅስም በምንም ሁኔታ አምልኮ አልቀንስም አንተ ከሁሉ በላይ ታምንሃለሁ እታምንሃለሁ በምስጋና ሆኜ ድል እንደምሰጠኝ በአንተ አምኜ አንተ ከሁሉ ሲሞላ ዘምሬ ሲጎላ ላለቅስም በምንም ሁኔታ አምልኮ አልቀንስም አንተ በላይ ታምንሃለሁ እታምንሃለሁ በምስጋና ሆኜ ድል እንደምሰጠኝ በአንተ አምኜ አንተ ሲሞላ ዘምሬ ሲጎላ ላለቅስም በምንም ሁኔታ አምልኮ አልቀንስም አንተ በላይ ታምንሃለሁ እታምንሃለሁ በምስጋና ሆኜ ድል እንደምሰጠኝ አንተ ከሁሉ በላይ ስለዚህ አንተ ከሁሉ በላይ ልበል አንተ ከሁሉ በላይ በላይ አዎ አንተ ከሁሉ አንተ በላይ አንተ ከሁሉ በላይ በላይ አንተ ከሁሉ በላይ በላይ አንተ ሃሌሉያ እሱ ከሁሉ በላይ ነው። ሃሌሉያ በልዑሉ አምላክ መጠጊያ መኖሬ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው መንፈስ ብሎኛል። አጠገቤ ሺህ በቀኝም 10,000 እየበተነብኝ ሆኛለሁ ደግነሽ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው መንፈስ ብሎኛል አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋና ወርዶ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋና ወርዶ አስጥሎኛል
እንዲህ አድርጎ አንደበቴ ምስጋናን ወዶ አዋስኖኛል። እንዲህ አድርጎ አንደበቴ ምስጋናን ወዶ በልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ ማደሬ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው በእልፍ አስጥሎኛል። አጠገቤሽ በቀኝ የበተነልኝ አዎ የኔ ጌታ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ እንዲህ አድርጎ ከአንደበቴ ምስጋናን ወዶ አዋስኖኛል። እንዲህ አድርጎ የኔ ጌታ እናመሰግንሃለን። ከአንደበቴ ምስጋናን ወዶ ጌታ ይባረክ። ያስጣለን ጌታ የተመሰገነ ሃሌሉያ ሃሌሉያ ጌታ እስቲ እንዲህ እንበለው እስቲ በውሃ ውስጥ አልፈናል አላሰጠንም። ይገርማል ይደንቃል። በእሳት ውስጥ አልፈናል በእሳት ውስጥ ሄደናል አላቃጠለንም። ይገርማል ይደንቃል። ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን። እስከዚህ ቀን ድረስ የጠበቀን የተሸከመን እግዚአብሔር ይመስገን። በውሃ ውስጥ አልፈናል አላሰጠመንም። ይገርማል የኔ ጌታ ይደንቃል። በእሳት ውስጥ ሄደናል አላቃጠለንም። ይገርማል የኔ ጌታ ይደንቃል። ባለፍንበት የጠበቀን ያሻገረን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀን የተሸከመን እግዚአብሔር ይመስገን። ሃሌሉያ በሁሉ ላይ ስልጣን ያለው ጌታ በቃልና በኃይሉ የበረታ በጉልበቱ ጽናት የሚራመድ ትልቁን ባህር አረገልን መንገድ ጥልቁን ባህር አረገልን መንገድ በውሃ ውስጥ አልፈናል አላስመጠመንም። ይገርማል የኔ ጌታ ይደንቃል። በእሳት ውስጥ አልፈናል አላቃጠለንም። ይገርማል ይደንቃል። ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን። እስከዚች ቀን ድረስ የጠበቀን የተሸከመን ሃሌሉያ ምንም ያህል እሳት ቢነድ የመከራ እቶን ቢያይል እግዚአብሔር የተቤዠው ሰው
አስተማማኝ ማምለጫ አለው አስተማማኝ ማምለጫ አለው በውሃ ውስጥ አልፈለም አላሰጥምን ይገርማል የኔ ጌታ ይደንቅ በእሳት ውስጥ አላቃጠለን የኔ ጌታ ባለፍንበት ጠበቀ ያሻገረ እግዚአብሔር ይመስገን እስከዚች ቀን ጠበቀ ተሸከመ ምንም ያህል እሳት ቢነድ የመከራ እቶን ቢያይል እግዚአብሔር የተቤዠው ሰው አስተማማኝ ማምለጫ አለው አስተማማኝ ማምለጫ አለው የኔ ጌታ ክብር ለእግዚአብሔር ይሁንልን ሃሌሉያ ያስመለጠን ጌታ በእሳት ውስጥ ያስመለጠን በውሃ ውስጥ ያስመለጠን ከጨለማ ያስመለጠን የኔ ጌታ ክብር ሁሉ ለእርሱ ይሁንልን አባት ሆይ ተባረክ ከፍ በል ከፍ በል ከፍ በል ከፍ በል ከፍ በል ኢየሱስ ጌታ ነው ጌታ የተመሰገነ ይሁን እግዚአብሔር የተመሰገነ ይሁን ሃሌሉያ እግዚአብሔር ያለ ማን አለ ጌታ ይባረክ ሃሌሉያ ጌታ የተመሰገነ ይሁን ሃሌሉያ ቲንክ ጊዜያችን ሄዷል መሰለኝ እንጂ እኔና ቃል ያንድ መዝሙር ልንዘምርላችሁ ነበር ጌታ ይባረክ ግን ያንን መዝሙር ሌላ ቀን ብናሻገር ይሻላል አይደል ዳንኤ ማቆም ያለኝ ጌታ ይባረክ ጌታ ይመስገን አሜን እንከተላለን እግዚአብሔር የተመሰገነ ይሁን ጌታ ይባርካችሁ ወንድማችን ቃል ጌታ ይባርክ በጣም ደስ አይልም ጌታ ይባረክ ያናግራል አይደል ጌታ የተመሰገነ ይሁን እንወድሃለን ደብዬ በጣም ነው ደስ ያለው ዛሬ በቃ እግዚአብሔር ጸሎቴን ሰማልኝ ሚረዳኝ ሰው በቃ እሱ ቫኬሽን ሲወጣ ራሱ ኢትዮጵያ ሲሄድ በጣም ይጨነቅ ነበር ጌታ ግን መልካም አደረገልን ሰዎች ያመጣልን እሱን አመጣው ደግሞ ያሱ ደግሞ አለ ዘማሪዎች ደግሞ ይመጣሉ ይኸው የእግዚአብሔር ይባረክ እዚህ ዘማሪዎች አሉ ጌታ ይባረክ ያምላክ ያለች ጌታ ይባረክ ደሴት አለች ጽዮን ያለች ጌታ ይባረክ መሲ ያለች ጌታ ይባረክ እግዚአብሔር ይባርካችሁ ደስ ይላል እግዚአብሔር ይባረክ ለጌታ ማጠን በጣም ይገባል ወንድማችን ተፍዬ ደግሞ አለ በመካከላችን ተፍዬ በጣም እንወድሃለን እግዚአብሔር ይባረክ ደስ ብሎናል ስላገኘን ደግሞም ልጃችንን ስላላክልን ማለት ነው ጌታ የተባረከ ይሁን ወደሚቀጥለው ፕሮግራም እንሄዳለን